ሰላም እንዴት ናችሁ? የ10 ሺህ ብር እቃ ምን እንደገዛው አሳያችኋለሁ። ከነረሲቱ ነው ማሳያችሁ እንድታምኑኝ። ዋጋውን ደግሞ እናንተ ከሌላ ካላችሁበት ሀገር እያስተያያችሁ ኢትዮጵያ ኑሮ ርካሽ ነው ወይስ ምንም አይልም እስካሁን የሚለውን የእናንተ ግምት ነው። ከእንቁላል ጀምራለሁ። ይሄ 20 እንቁላል 400 ብር። አንድ ሂሳቡን እናንተ ስሩት። 20 እንቁላል 400 ብር። 2 ሊትር ወተት 500 ብር። እሺ 1 ኪሎ የተፈጨ ስጋ 1600 ብር። 2 ኪሎ ስኳር ድንች 250 ብር አይደለም 300 ብር። 2 ኪሎ ስኳር ድንች 300 ብር 150 ብር ሂሳብ ማለት ነው። 1 ኪሎ 5 ኪሎ ኦሞ 5 ኪሎ ኦሞ 2500 ብር። አንዱ 500 ብር ሂሳብ ማለት ነው። ኦሪጂናሉ ኦሞ። ሬድ ካቤጅ ይሄን ረሲቱን እያሳየው ነው የምነግራችሁ። ከኪንስ ነው። ሬድ ካቤጅ 390 ብር 390 ብር 2 ኪሎ አካባቢ። ትንሽዬ ብሮኮሊ ትንሽ ብሮኮሊ 200 ብር ፍሬሽ ብሮኮሊ። 1 ኪሎ ከሩብ 1 ኪሎ ከሩብ ግሬፕስ 1050 ብር 1 ኪሎ ከሩብ 1050 ብር። 500 ግራም ቺዝ 820 ብር 500 ግራም ቺዝ የሾላ ቺዝ። ማንጎ የኪንስ ማንጎ ፍሬሽ ማንጎ 2 ኪሎ ማንጎ 130 ብር ሂሳብ 2 ኪሎ ማንጎ ስንት ነው የሚመጣው? ስሩት፣ ደክሞኛል። 2 ኪሎ ብርቱካን ከዚህ ላይ ያየው ነው የምነግራችሁ እንድታውቁት። 130 ብር ሂሳብ ነው ኪንስ 2 ኪሎ ማንጎ ኪሎ 130 ብር ሂሳብ ማለት ነው። ፓይናፕል 140 ብር አንድ ፓይናፕል 140 ብር። 2 ኪሎ ካሮት 154 ብር። ፍሬሽ ካሮት ነው ከጓሮ የመጣ የኪንስ እቃ። በነገራችን ላይ ሁሉም ፍሬሽ ነው፣ ደስ ይላል። 3 ኪሎ ድንች 185 ብር ፍሬሽ ድንች ከነጭቃው። እጄን እንዳታዩት። የሀበሻ ጎመን 2 የሀበሻ ጎመን የታሰረ ኬሊ ካቤጅ ነው የሚሆነው። የሀበሻ ጎመን 167 ብር 2 የታሰረ ማለት ነው። 2 ስር በጣም ፍሬሽ ነው። ሀባብ ስንት ኪሎ ነው? 3 ኪሎ ሀባብ 3 ኪሎ ሀባብ 190 ብር 3 ኪሎ ሀባብ 190 ብር። ቆርጠን እናየዋለን። 1 ኪሎ ቀይ ስር 65 ብር። 1 ኪሎ ሩዝ ብራውን ሩዝ 850 ብር። ለነገሩ እኔ ይሄን ፈልጌው ነው ለልጆቼ ለጤነኛ ስለሆነ ነው እንጂ ብዙ አይነት ሩዝ አለ። ከ450 ጀምሮ 1 ኪሎ ብዙ አይነት ሩዝ አለ እንደ ፍላጎታችሁ። የ10 ሺህ ብር እቃ ይሄንን ይመስላል። እንዴት አያችሁት? ፕሊዝ ኮሜንት አድርጉልኝ፣ እጠብቃችኋለሁ። ይሄ ሁሉ ተጣጥቦ ወደ ቦታው ይገባል ማለት ነው። ስላያችሁኝ አመሰግናለሁ። ፕሊዝ ሰብስክራይብ ማድረግ አትርሱ።
በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ በያላችሁበት። ቻው። ከዛ እንደዚህ እጥብጥብ አድርጌ ፍሪጅ ውስጥ የሚገባውን ፍሪጅ ውስጥ ውጭ የሚቀመጠውን ውጭ ያስቀምጣለሁ ማለት ነው። ምን ለመጨመር ነው? ግሬፕስ ምናምን ስትሮበሪ ምናምን ስታጥቡ እንደዚህ በአቼቶ አንድ ዙር ካጠባችሁ በኋላ ሁለተኛ ዙር ላይ በአቼቶ ኮምጣጤ ማለት ነው። ብዙም ሁሉም አይነት ቬኔጋር ይሆናል። በዚህ አንድ ዙር ዘብዝፋችሁ ለቅለቅ አድርጋችሁ ፍሪጅ ውስጥ ብታስቀምጡ ከሳምንት በላይ ፍሬሽ ሆኖ ይቀመጣል። በጣም አሪፍ ሆኖ ማለት ነው። ይሄ ጥሬ ስለሆነ ነው ውጭ ያስቀመጥኩት። ይሄን ፍሪጅ ውስጥ አደርገዋለሁ። ከሳምንት በላይ እንደዚህ ንጹህ እንደሆነ ፍሬሽ እንደሆነ ይቀመጥልኛል። ለልጆችም ጤንነት በጣም ጥሩ ነው። በዚህ ሲታጠብ በጣም ጽድት ነው የሚያደርገው። ይሄን ለመጨመር